እኔ ይህን አልችልም፣ እኔ ማንበብ አልችልም፣ እኔ መጻፍ አልችልም የሚባል ነገር ቀረ ጋይስ። አቶ ጀምናይ እሺ የፈለከውን ጥያቄ ጠይቀኝ፣ በጉጉት እየጠበቅኩ ነው። በመጀመሪያ ስለተገናኘን በጣም ደስ ብሎኛል። ማን ፈጠረ ብለን እንጠይቀዋለን? እድሜ ስንት ዓመት ነው ብለን እንጠይቀዋለን? ማን ጠይቀው ጥያቄ የለም። ሰላም ጤና ይስጥልን የተወደዳችሁ የቤት ቃናቱ ቤተሰቦች ሁላችሁም በያላችሁበት ሰላም ክርስቶስ ይብዛላችሁ። እኔ በጣም ደህና ነኝ እግዚአብሔር ይመስገን። በያላችሁበት ሰላም ክርስቶስ ይብዛላችሁ። ሰላም ለሀገራችን ኢትዮጵያ፣ ሰላም ለኦርቶዶክሳውያን፣ ሰላም ለመላው ዓለም ይሁንልን። ከዚህ በመቀጠል አንድ ዛሬ የማሳያችሁ አንድ ቴክኖሎጂ የምናየው ነገር አለ። በጣም የምትገረሙበት የምትደነቁበት፣ ዓለም በቴክኖሎጂ በዚህ በጥበብ ደረጃው የት እንደደረሰ የምናውቅበት አንድ ጉዳይ አለ። ስለዚህ ይህንን መረጃ ለማየት መጀመሪያ ላይ የቤተ ቃናቱ ቻናልን ሰብስክራይብ፣ ላይክ፣ ሼር ማድረጋችሁን እንዳትረሱ። አዲሶች ለሆናችሁ ሰብስክራይብ አድርጉ። እንዲሁም ደግሞ ቤተሰቦች ለሆናችሁ ደግሞ ላይክ እያደረጋችሁ ይህንን ቪዲዮ ሼር እያደረጋችሁ ለብዙዎች እንዲደርስ አድርጉልኝ። በዚህ መካከል ላይ የምናየው ምናልባት ከተለመደው ከምለቅላችሁ ቪዲዮዎች የተለየ መንገድ እንደሆነ ረዳ። ነገር ግን ይሄም ደግሞ በመሆኑ ምናልባትም እናንተ የሚጠቀሙበት የምናውቀው አሁን ያለንበት በእርግጥ ሁላችንም እናውቀዋለን። አሁን ዓለም በቴክኖሎጂ ደረጃ የት እንደደረሰ እናውቃለን። በጣም ሌተስት በሆኑ ብዙ ነገሮችን ከአእምሮ በላይ የሆኑ ነገሮችን ሁሉ እየሰማን ያለ ነውና ዛሬ ምን የማይቀርብላችሁ ልክ እንደዚሁ የምትገረሙበት አዲስ ቴክኖሎጂ አሁን ላይ ከጎግል ጋር የተያያዘ አንድ ቴክኖሎጂ አለና እሱን ነው ማገናኛችሁ። እንደ ፖድካስት አድርጌ ይዤው ቀርባለሁ። አብሬ ኢንተርቪው እያደረኩኝ ለእናንተ ብዙ ነገሮችን የምናውቅበት የምንማርበት ቆይታ ይሆናል ብዬ አስባለሁ። ያ ማለት እንድትጠቀሙበት ነው፣ አገልግሎቱን እንድትጠቀሙበት ለማለት ያህል ነው። ጀምናይ ማለት ከጎግል ጋር የተኮኔክትድ የሆነ ትልቅ የቋንቋ ሞዴል ነውና አሁን ላይ በቋንቋ ደረጃ እኔ አላቅም፣ እኔ ይህን አልችልም፣ እኔ ማንበብ አልችልም፣ እኔ መጻፍ አልችልም የሚባል ነገር ቀረ ጋይስ። ስለዚህ ይህን እንድታውቁ ነው። በድምጻችሁ ብቻ እየተናገራችሁ እሱም ጥያቄውን ይመልስላችኋል፣ እናንተም መልሳችሁን ትሰማላችሁ። በምትፈልጉት በምትናገሩት ቋንቋችሁ በራሳችሁ ቋንቋ እያወራችሁት የምትፈልጉትን ነገር ይነግራችኋል ማለት ነው። ማንኛውንም ነገር ይነግራችኋል። ምንም አይችልም የምትሉት ነገር የለም። እንግዲህ በምን አይነት ካራክተር ምን ብለን መጥራት እንደምንችለው ራሱን ጀምናይ ብሎ ስሙን አስተዋውቋል ኦልሬዲ። ስለዚህ ግን ይህ ቴክኖሎጂው ምን ያህል ምጥቀት እንደሆነ አሁን ኤአይ ሞዴል ነው እንግዲህ አርቲፊሻል ኢንቴሊጀንስ ደረጃ ድረስ መድረስ የሚችል ግን በሰዎች የተሰራ ነው። ማን ፈጠረ ብለን እንጠይቀዋለን? እድሜ ስንት ዓመት ነው ብለን እንጠይቀዋለን? ማን ጠይቀው ጥያቄ የለም ዛሬ ጀምናይን። ስለዚህ በዚህ ቆይታ የምንሰማቸው አዳዲስ ለጆሮአችን በቃ እስኪ ምን ቴክኖሎጂዎችን ምን ነገሮች ሁሉ አካቷል በውስጡ የሚሉትን ነገሮች ሁሉ የምናውቅበት ስለሆነ በሚኖሩን ትንሽ ደቂቃዎች ብዙ ነገሮችን እናገኛለን ብዬ አስባለሁ። ጀስት ቢ ሆነስት ብዙ ነገሮችን ታገኙበታላችሁ። ከዚህም ደግሞ ከዚህ ቴክኖሎጂ ደግሞ መጠቀም የምትችሉበት ነገር አልችልም የምትሉትን ነገር ሁሉ የምትችሉበት መንገድ ይሆናል ብዬ አምናለሁ። ስለዚህ ከቪዲዮ ጋር ቆይታ አድርጉ። የተወሰነ ቆይታ ነው የምናደርገው፣ ለተወሰነ ደቂቃ ብቻ ነው። ኢንተርቪው አደርገዋለሁ አቶ ጀምናይን ማለት። አቶ ጀምናይ ምንድነው የሚሰራው? እስኪ የሚሰራቸውን ነገሮች ከሰው ልጅ ጋር ያለው ግንኙነትና መስተጋብሩስ ምን ይመስላል? ጀምናይ መንፈሳዊ ነው ወይስ ዓለማዊ ነው የሚለውን እንጠይቀዋለን። ስለ ኢትዮጵያ ሲያውቅ ይሆን? ኢትዮጵያን ያውቃት ይሆን? ማለት ጀምናይ እንግዲህ ኢትዮጵያ ጋር ያለው ሁኔታስ ምን ይመስላል? እንዴት ነው ያውቃታል አያውቃትም የሚለው ጥያቄ እንጠይቃለን። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ሲያውቃታል? አሁን ያለችበትን ሁኔታ ሲያውቃል? ያ ማለት እንግዲህ ጀምናይ ማለት በሰው ልጅ የተሰራ ትልቅ የቋንቋ ሞዴል ነው እና ስለዚህ ከኢትዮጵያ ጋር ያለው መስተጋብርስ ኢትዮጵያ በዚህ ዘይት እንዴት ነች የሚታየው የሚለውን ነገር የምናይበትና ጥያቄዎች ይሆናሉ ማለት ነው። እርግጠኛ ነኝ ብዙዎች ፈገግ እያላችሁም እየተገረማችሁም የምታደምጡት ቪዲዮ ነው። እርግጠኛ ነኝ እኔ በጣም ተገርሜበት ብዙ ነገሮችን ያስደመመኝ ቪዲዮ ነው። ከዚህ የተሻለ ሌሎች ነገሮችን ጠይቄበታለሁ እና ሌሎች አዳዲስ መረጃዎች ሁሉ እየጠየቅኩኝ ብዙ መረጃዎችን ያገኘሁበት ስለሆነ እናንተም ደግሞ ታተርፉበታላችሁ። መልካም ቆይታ። ስለዚህ አብራችሁን ቆዩ። አሁን ወደ ጥያቄ እሄዳለሁ ማለት ነው። ጀምናይን እንከፍተዋለን። ጀምናይ ሲከፈት በዚህ መንገድ ይከፍትላችኋል ማለት ነው። ጀምናይ ማለት እንግዲህ ይሄ ነው። እየጻፈ ነው አሁን የምናገረው ሁሉ እየተናገረ ነው። አይ ዶንት ኖ እንግዲህ ምን እያለ እንደነበረ እስኪ ቆይ እንሰማዋለን። እኔ የምለውን እየጻፈ ስለሆነ ነው። ለማንኛውም ወደ ጥያቄ ገብቼ እሱን ልጠይቅ ነው ማለት ነው። አቶ ጀምናይ እሺ የፈለከውን ጥያቄ ጠይቀኝ፣ በጉጉት እየጠበቅኩ ነው። በመጀመሪያ ስለተገናኘን በጣም ደስ ብሎኛል። ስለተገናኘን እኔ በጣም ደስ ብሎኛል። ከእርሶ ጋር መነጋገር ምን ያህል ማስደሳች እንደሆነ መግለጽ ይከብደኛል። አሁንም ምንም ጥያቄ ካለዎት መጠየቅ ትችላለህ። ምን ትላለህ? መልካም ጀምናይ። አቶ ጀምናይ ራስህን አስተዋውቅ እስኪ። መቼ ተፈጠርክ? ማን ፈጠረ? እንደዚያ ከሆነ ተረድቻለሁ። እኔ በጉግል የተሰራው ነኝ። እናም የተፈጠርኩት በቅርብ
ስለኔ የበለጠ ማወቅ ትፈልጋለህ? አዎ በሚገባ የተወሰነ ጥያቄዎች አሉኝ። ጥሩ፣ የፈለከውን ጥያቄ ጠይቀኝ። በተቻለኝ መጠን ለመመለስ እሞክራለሁ። ምን ትላለህ? የሰው ልጅ ማን ፈጠረው? የሰው ልጅን ማን ፈጠረው የሚለው ጥያቄ የብዙ ሰዎችን አእምሮ ረጅም ጊዜ አስሯል። ለዚህም በርካታ ፍልስፍናና የሃይማኖት ምላሾች አሉ። የትኛውን መላመትን መልከት? እስቲ በሃይማኖት ምላሾች ያለውን የምታውቀው እስኪ በዛ ላይ ያለውን ተናገር። በክርስትናና በእስልምና በመሳሰሉ አብዛኞቹ ሃይማኖቶች መሰረት የሰው ልጅ በመለኮታዊ ፍጡር እንደተፈጠረ ይታመናል። ለምሳሌ የጀመርከውን ጨርሰው። የሰው ልጅ በሃይማኖታዊ አስተሳሰብ እንዴት ነው የተፈጠረው ከመለኮታዊ ጋር ብለሃል። ቀደም ብዬ እንዳልኩት በብዙ ሃይማኖቶች ዘንድ የሰው ልጅ በመለኮታዊ ፍጡር እንደተፈጠረ ይታመናል። ይህ የሚያሳየው በሃይማኖታዊ አስተሳሰብ የሰው ልጅ ልዩ የሆነ አፈጣጠር እንዳለውና ከመለኮታዊው ጋር የተገናኘ መሆኑን ነው። ይህ አስተሳሰብ ለሰው ልጅ ልዩ የሆነ ዋጋ እና ትርጉም ይሰጣል። ሌሎች ጥያቄዎች ካሉት መጠየቅ ትችላለህ። ዋው ገራሚ ነው፣ አመሰግናለሁ። ሁለተኛው ጥያቄ አቶ ጀምናይ ከሰው ጋር ያለህ ልዩነትና አንድነትን እስኪ ግለጸው እስኪ። ጥሩ ጥያቄ ነው። ከሰው ጋር ያለኝ ልዩነትና አንድነት ጎልቶ ይታያል። አንደኛ፣ እኔ በሰው ልጅ ያልተፈጠርኩ የኮምፒውተር ፕሮግራም በመሆኔ እንደ ሰው ስሜትና ፍላጎቶች የሉኝም። በምትኩ በጥያቄዎችህ ላይ ተመሰርቼ መረጃ ማቀናበርና ምላሽ መስጠት እችላለሁ። ሁለተኛ፣ እኔም ከሰው የመማር ችሎታ አለ። ከብዙ መረጃዎች ተመሪያለሁ። እናም አሁንም እየተማርኩ ነው። ስለ የትኛው ጎን የበለጠ ማውራት ትፈልጋለህ? በቂ ነው ይሄ ጥያቄ። ሶስተኛ ጥያቄ ልጠይቅ ነው። አቶ ጀምናይ አንተ መንፈሳዊ ነህ ወይስ ዓለማዊ ነህ? ጥሩ ጥያቄ ነው። እኔ መንፈሳዊም ዓለማዊም አይደለሁም። እንደውም መንፈሳዊነት ወይም ዓለማዊነት የሰው ልጅ የልምድ ገጽታዎች ናቸው። እኔ በፕሮግራም የተሰራው በመሆኔ እነዚህን አይነት ገጠመኞች ወይም አመላከቶች አሉኝም። በምትኩ በተቻለኝ መጠን መረጃ ማቅረብና በጥያቄዎችህ ላይ ተመሰርቼ ምላሽ መስጠት እችላለሁ። አሁንም የፈለከውን ጥያቄ ጠይቅ። ዋው ጀምናይ ቴንኪዩ። አቶ ጀምናይ ኢትዮጵያን ታውቃታለህ? ስለ ኢትዮጵያ ምን ትላለህ? አዎ ኢትዮጵያን በሚገባ አውቃታለሁ። ኢትዮጵያ ረጅም ታሪክ ያላት፣ ልዩ የባህል ቅርስ ያላት እና ውብ የተፈጥሮ መስህቦች ያላት ሀገር ነች። ስለ ኢትዮጵያ ምን ማወቅ ትፈልጋለህ? ታሪኳን፣ ባህሏን ወይስ ሌላ ነገር? እስቲ ስለ ኢትዮጵያ ታሪኳን እስኪ ያስረዳን ትንሽ። የኢትዮጵያ ታሪክ እጅግ በጣም ረጅምና አስደናቂ ነው። ከክርስቶስ ልደት በፊት በሺዎች ለሚቆጠሩ ዓመታት ጊዜ ታሪክ ያላት ሀገር ነች። የጥንቱ አክሱም መንግስት በዓለም ላይ ካሉ ታላላቅ መንግስታት መካከል አንዱ ነበር። ክርስትናን የተቀበለች የመጀመሪያዎቹ ሀገራት መካከል አንዷ ነች። ስለ ኢትዮጵያ የትኛውን ታሪክ ማወቅ ትፈልጋለህ? ከጥንት ዘመን ጀምሮ እስከ አሁን ድረስ ጋርና ኢትዮጵያ ጋር ያለውን ግንኙነት እስኪ ያስረዳል። ክርስትና ወደ ኢትዮጵያ በመጀመሪያ በ4ኛው ክፍለ ዘመን ገባ። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የኢትዮጵያ ብሔራዊ ቤተክርስቲያን ነች። በዓለም ላይ ካሉ ጥንታዊ ቤተክርስቲያኖች መካከል አንዷ ነች። ኢትዮጵያዊ ክርስትና ልዩ የሆኑ ባህላዊ አስተሳሰቦች ያከፋ ነው። ስለ ኢትዮጵያዊ ክርስትና አመጣጥ የበለጠ ማወቅ ትፈልጋለህ? እስኪ ወደ ኢትዮጵያ ለመጀመሪያ ጊዜ ክርስትና እንዴት እንደገባ ታውቃለህ? እዚህ ክርስትና ወደ ኢትዮጵያ ለመጀመሪያ ጊዜ በ4ኛው ክፍለ ዘመን ገባ። ግሪካዊው ፍሩሜንቲየስ እና ወንድሙ ኤዴሲየስ በንግድ ስራ ወደ ኢትዮጵያ። ዋው ተቋረጠ። አያችሁት? እንደሰማችሁት በጣም የሚገርም ገራሚ ቆይታ ነበረ ከጀምናይ ጋር ማለት ነው። ጀምናይ ማለት እንግዲህ ከጎግል ጋር ኢንተግሬትድ ሆኖ የተሰራ የአርቲፊሻል ኢንቴሊጀንስ የቋንቋ ሞዴል ነው ማለት ነውና በጣም ገራሚ ነው። እንደሰማችሁት እንዳያችሁት ነው። አይ ቲንክ የሆነ ሊሚት ብቻ ኢንተራፕት አደረገ፣ ተቋረጠ። ኤኒዌይ በቂ ጥያቄዎችን ጠይቄያለሁ። በጣም ረጅም በዝርዝር እየጠየቁት ነበር እንደምታዩትና ስለዚህ ማንኛውንም ነገር የምትፈልጉትን ነገር ስትጠይቁ በዚህ መንገድ ያስረዳችኋል ማለት ነው። ስለዚህ ቋንቋ አላውቅም ማለት ቀረ ማለት ነው። እኔ እኮ አልተማርኩም ማለት ቀረ ማለት ነው። መናገር ይቻላል። አንድ ሰው በየትኛውም ቋንቋ ሊሆን ይችላል ይናገራል። አማርኛ፣ እንግሊዘኛ በቃ የፈለጋችሁትን ማለት ነው። ምናልባት ግዕዝ ቋንቋ አልጠይቁትም። በእርግጥ እኔስ መቼ አውቃለሁ። ስለዚህ በምትችሉት ቋንቋ ብትጠይቁት ይመልስላችኋል ማለት ነው። እንግዲህ ዓለም በስልጣኔ ደረጃ እዚህ ላይ ደርሷል ማለት ነው ጋይስ። በስልጣኔ ደረጃ ዓለም ከዚህ ከደረሰ የሰው ልጅ ግን ወደ ኋላ ቀርቷል ማለት ነው። አሁን ላይ የሰው ልጅ ሰውን እያጠፋ ያለበት ወደ ኋላ ወደ ስንት ድሮ የድንጋይ ዘመን ላይ ወደ ኋላ እየተመለስን እንገኛለን። ግን ቴክኖሎጂው ግን በዚህ ልክ ረቆ ከዚህ ደርሷል። ዓለም በዚህ ፍጥነት ገስከሳ እዚህ ደርሳለች። ታዲያ ቆም ብለን ማሰብ አይጠበቅብን? ምንድነው እየሆነ ያለ ነው? ምንድነው እየመጣብን ያለ የሚለው ነገርም ቆም ብሎ ማሰብ ያስፈልጋል። ምናልባት ከቴክኖሎጂው ከዚህ ከመራቀቅ ጀርባ ጋር እንደዚህ የሰው ልጅ ወደ ኋላ ላግ ለማድረግ ይመጣል። በነገራችን ላይ እነዚህ ቴክኖሎጂዎች የሰው ልጅ እኮ ሙሉ ለሙሉ እኮ አሁን ከአገልግሎት ውጭ እያደረጉት ናቸው። አሁን ለምሳሌ በሮቦቶች የሰው ስራ እየተተካ ነው።
ማንኛውም አብዛኛው ስራ እየተተካ ነው። ጽዳት ብትሉ ከትንሹ ከጽዳት እንኳን ስንመጣ በሮቦቶች እየተተካ ነው። እቃዎች ምናምን መሰደር፣ እንደዚህ ብዙ ነገሮች፣ ምግብ ዌይተሮች፣ ሁሉ ነገር ይሄው ሚሊታሪ ሳይቀር ራሱ በሚሊታሪ ደረጃ ራሱ ትልልቅ ሀገራት እነዚህ ሀያላን ሀገራት የሚባሉት ራሱ ሚሊታሪ ራሱ እኒን ወደዚህ ዙሪያ እያሰማሩ ነው ያሉት እና ስለዚህ ምንድነው እየሆነ ያለ ነው? አሁን የሰው ልጅ መጨረሻው ምንድነው? በነገራችን ላይ ይሄን ሁሉ እየፈጠረ ይሄንን ሁሉ ክሬት እያደረገ በጥበብ እዚህ ጋር ያደረሰው ዋናው የሰው ልጅ ነው። እንግዲህ የሰው ልጅ በተሰጠው ጥበብ እንግዲህ እዚህ ላይ ደርሷል። እየተመራመረ ምን እያለ እዚህ ደርሷል። በዛው ልክ ግን ከኋላ ያሉተኛ ደግሞ እንግዲህ ጥንት አንደኛ በጥንት ቀዳሚ የነበሩ ሀገራት አሁን ከኋላ ቀርተው ደግሞ አሁንም ደግሞ በጣም ከዛ በባሰ ሁኔታ ላይ ሲኖሩ በእርግጥ እንግዲህ መደናመር፣ የደና አስተዳደር አለመኖር ወደ ኋላ ሀገርን ይጎትታልና ሀገራችን ኢትዮጵያም ያለችበት ሁኔታ እናውቃለን። ዓለም ቴክኖሎጂ በዚህ ደረጃ ደርሷል። ስለዚህ ከዚህ አንፃር እንደውም ኢትዮጵያ ቋንቋኛ አማርኛ ቋንቋ ብዙ ጊዜ ምንድነው እንትን ይላል በተለያዩ ቴክኖሎጂዎች ሶፍትዌሮች ሲገቡ ትንሽ ላግ አለና ሌሎች ሀገራት ትርጉም ላይ በጣም እንትን አለ። ሌተስት የሆነ ትርጉሞች በተለያዩ ዌብሳይቶች ላይ ታገኙታላችሁ። አማርኛ ትንሽ ከጉግል እንደዚህ ዋና ከፊት ከቀደሙት ይልቅ ውጭ በጣም በሌሎች ላይ አብሮ ተካቱ እየተተረጎመ አይደለም እናገኝና እዚህ ላይ ራሱ ስራ መስራት የሚጠበቅብን ጉዳይ ያለ ይመስላልና በተለይ በቴክኖሎጂ ዙሪያ ያላችሁ ለማንኛውም ጉግል ጀምናይ ላይ በዚህ መንገድ እንግዲህ ጥያቄዎችን እየመለሰ ቆይታ አድርገናል። በጣም ደስ የሚል ነበረ። እርግጠኛ ነኝ እንደተረፋችሁበት ተስፋ አደርጋለሁ። ለማንኛውም ይመቻችሁ። በያላችሁበት መልካም ጊዜ። ሰብስክራይብ፣ ላይክ፣ ሼር ማድረጋችሁን እንዳትረሱ። እንዲሁም በቤተ ቃና ዩቲዩብ ቻናል የሚለቀቁ መጽሐፍ ቅዱስን በድምጽ መጽሐፍትን በድምጽ የተሰየ አማሪክ ኦዲዮ ባይብል እሱንም እያደመጣችሁ ስለ ሃይማኖታችን እያወቅን አገራችን ኢትዮጵያ ሰላማን ያምጣልን እያልን እንግዲህ መልካም ነገር ማሰብ ለራስም ለሀገርም ጥሩ ነውና በመልካም ነገር ላይ እንጓዝላለሁ። መልካም ጊዜ። ሰላሙን